የየቀኑ የተነቃቃ ህይወት ለመኖር ለእግዚአብሔር መለኮታዊ ጉብኝትና የጌታን ዳግም ምጽአት ነቅተን ለመጠባበቅ ዋናው መሳሪያ ጸሎት ነው። The prayer of power for the power of prayer። የዛሬ ቤተክርስቲያን ህዝብ ጸልዮ እግዚአብሔርን እያሰራ ነው ወይስ ጸሎትን ዳር አድርጎ ራሱ እየሰራ ነው? አስቴር ምንድነው አለችው? በጣም ግራ ገባት። ዝም ብትይ መዳን በሌላ በኩል ይሆናል፣ አንቺና የአባትሽ ቤት ትጠፋላችሁ ስል 3 ቀን ከደንጋጥሮቼ ጋር ዋና እህል ሳንቀምስ እንጾማለን እና እባክህን አንተ ማድረግ ስል በሱሳ ግቢ ያሉ አይሁዶች አስቴርና አገልጋዮቿ በሙሉ 3 ቀን ወደ እግዚአብሔር ጮሁ። እግዚአብሔር ሰማ አልሰማም? የእስራኤል ህዝብ በሙሉ እንዲጠፋ የተባለው አዋጅ በጠቅላላ በ127 አገሮች የነበረው የተዳረሰው አዋጅ በሙሉ ተገለበጠ አልተገለበጠም? እንግዲህ ስለ ጸሎት የጌታን ዳግም ምጽአት ለመጠባበቅ የጌታን ዳግም የትጋት ጸሎት የጌታን ዳግም ምጽአት ለመጠባበቅ የሚለውን ሐሳብ ስንመለከት ነበር። እንግዲህ ማታ የጌታን ዳግም ምጽአት መጠባበቅ ለምንድን ነው ማለት መጠባበቅን አስፈላጊነት ለምንድን ነው ቢባል ጌታ በማንኛውም ሰዓት ስለሚመጣ የትኛውም ሰዓት ላይ ሁሉ ነገራችንን ያው ከጌታ ዳግም ምጽአት ጋር ማያያዝ አለብን ከሚለው አንፃር ነው። ምክንያቱም ትምህርት ስንማርም ጌታ ዛሬ ይመጣል፣ ስራ ስንሰራም ጌታ ዛሬ ይመጣል፣ ስናገለግልም ጌታ ዛሬ ይመጣል፣ ስንነግድም ጌታ ዛሬ ይመጣል። በቃ እንግዲህ የጌታ ዳግም ምጽአት ምንድነው ንቁ ያረጋናል ከሚለው አንፃር ነው። ጸሎትን ደግሞ ከሱ ጋር ማያያዝ ምን ያህል ትልቅ ቦታ እንዳለው የትጋት ጸሎት እንግዲህ ማታ ስንመለከት የነበረው ጸሎት ሰይጣን ጸሎትን በሁለት አቅጣጫ በጣም እንደሚጠላ አይተናል። አንደኛ መጸለይን፣ ከዛ ደግሞ ሁለተኛው እጅግ አጥብቆ የሚጠላው ምን የሚለውና ያልነው በትጋት መጸለይን ወንም ደግሞ ሳናቋርጥ ተግተን መጸለይን እንደሆነ አይተናል። እንግዲህ ይሄን ሐሳብ እንትን ስናደርግ የየቀኑ የተነቃቃ ህይወት ለመኖር ለእግዚአብሔር መለኮታዊ ጉብኝትና የጌታን ዳግም ምጽአት ነቅተን ለመጠባበቅ ዋናው መሳሪያ ጸሎት ነው። ይደግማለሁ። በየቀኑ የተነቃቃ ህይወት ለመኖር ለእግዚአብሔር መለኮታዊ ጉብኝትና የጌታን ዳግም ምጽአት ነቅተን ለመጠባበቅ ዋናው ነገራችን ወንም ደግሞ ዋናው መሳሪያ ጸሎት ነው እና እጅግ አስፈላጊና በጣም መሰረታዊ ጉዳይ እንደሆነ እንመለከታለን። ከዚህ ባለፈ ከዛ የያዕቆብ መልእክት ምዕራፍ 5 ላይ የያዕቆብ መልእክት ምዕራፍ 5 ላይ ከቁጥር 13 እስከ 18 ያለውን ሐሳብ እንመለከታለን። ለጸሎት ኃይል የኃይል ጸሎት እና ምንድነው the power of prayer for the power of prayer the prayer of power ይቅርታ the prayer of power for the power of prayer እና ለጸሎት ኃይል የኃይል ጸሎት the prayer of power for the power of prayer በሚለው ሐሳብ ያዕቆብ ምዕራፍ 5 ሁላችን እንመለከታለን። እንደዚህ ይላል። በጌታ በኢየሱስ ክርስቶስ ስም አነባለሁ። ከቁጥር 13 እስከ 18 ያለውን እንዲህ ይላል። ከእናንተ መከራን የሚቀበል ማንም ቢኖር እርሱ ይጸልይ፣ ደስ የሚለው ማንም ቢኖር እርሱ ይዘምር። ከእናንተ የታመመ ማንም ቢኖር የቤተክርስቲያንን ሽማግሌዎች ወደ እርሱ ይጥራ፣ የጌታም ስም እርሱን ዘይት ቀብተው ይጸልዩለት። የእምነትም ጸሎት ድውዩን ያድናል፣ ጌታም ያስነሳዋል። ኃጢአትም ሰርቶ እንደሆነ ይሰራይለታል። እርስ በርሳችሁ በኃጢአታችሁ ተናዘዙ፣ ተፈወሱም ዘንድ እያንዳንዱ ስለሌላው ይጸልይ። የጻድቅ ሰው ጸሎት በስራዋ እጅግ ኃይል ታደርጋለች። ኤልያስ እንደኛ የሆነ ሰው ነበረ። ዝናብም እንዳይዘንብ አጥብቆ ጸለየ። በምድርም ላይ 3 ዓመት ከ6 ወር አልዘነበም። ሁለተኛም ጸለየ፣ ሰማዩም ዝናብን ሰጠ፣ ምድሪቱም ፍሬዋን አበቀለች። እሺ እዚህ ቦታ ላይ እንደገና እናያለን እና ጸሎት የሚለውን ጸለይ የሚለውን ሐሳብ እንደገና ፒክ እናደርጋለን። ማታ ስለ ትጋት እንዳየን
ቁጥር 13 ላይ ከናንተ መከራን ማንም የሚቀበል ማንም ቢኖር እርሱ ምን ያድርግ? ይጸልይ። አንድ ደስ የሚለው ማንም ቢኖር እርሱ ምን ያድርግ? ይዘምር። ከናንተ የታመመ ቢኖር የቤተክርስቲያን ሽማግሌዎችን ወደ እርሱ ይጥራ፣ በጌታም ስም እርሱን ዘይት ቀብተው ምን ያርጉለት? ይጸልዩለት። 2 የእምነትም ጸሎት 3 ድውዩን ያድናል፣ ጌታም ያስነሳዋል፣ ኃጢአትም ሰርቶ እንደሆነ ይሰራይለታል። እርስ በርሳችሁ በኃጢአታችሁ ተናዘዙ ትፈወሱም ዘንድ እያንዳንዱ ስለሌለው ምን ያድርግ? ይጸልይ። 4 የጻድቅ ሰው ጸሎት 5 በስራዋ እጅግ ኃይል ታደርጋለች። ኤልያስ እንደኛ የሆነ ሰው ነበረ። ዝናብም እንዳይዘንብ አጥብቆ ምን አረገ? ጸለየ። 6 በምድርም ላይ 3 ዓመት ከ6 ወር አልዘነበም። ሁለተኛ ምን አረገ? ጸለየ። 7 ሰማዩን ዝናብን ሰጠ፣ ምድሪቱን ፍሬዋን አበቀለች። ይገርማችኋል። ጸልዩ ይጸልይ እና በቃ እያለ ይቀጥላል። እዚህ ቦታ ላይ የምናየው በጣም አስገራሚ ሁኔታ ነው የምናየው። በጣም የሚገርም ነገር እናያለን። እና ይህን ስንመለከት ጸሎት ምን ያህል እንግዲህ በእውቀት ደረጃ ማለት ነው ጸሎት ምን ያህል አስፈላጊ እንደሆነ ምን ያህል ትልቅ በረከት እንደሆነ ያዕቆብ ይነግረናል። እና ስለ ያዕቆብ ካስተላለፋቸው መልእክቶች በጣም አስገራሚ የሆኑ ያዕቆብ አክቹአሊ በመልእክቱ የእግዚአብሔር መንፈስ በርሱ የተናገረው ትንሽ ወጣ ያሉ ናቸው። እያንዳንዱ መልእክት ማለት የያዕቆብን መልእክቶች በምንመለከትበት ሰዓት ላይ እና ይሄንን ሐሳብ የያዕቆብን ሐሳብ በጣም የሚያጠናክር በያዕቆብ መልእክት ላይ ምዕራፍ 4 ላይ ያለውን ቁጥር 5 ላይ ጀምሮ ቁጥር 2 ነን ምዕራፍ 4 ከቁጥር 2 ትመኛላችሁ ለእናንተም አይሆንም፣ ትገላላችሁ በብርቱም ትፈልጋላችሁ ልታገኙም አትችሉም፣ ትጣላላችሁ ትዋጉማላችሁ ካለ በኋላ ነገር ግን ምን ይላል? አትለምኑምና ለእናንተ አይሆንም። ትለምናላችሁ ለእናንተ ለተለምናላችሁ በምቾቶቻችሁ ትከፍሉ ዘንድ በክፉ ትለምናላችሁ አትቀበሉ። የሚገርም ያዕቆብ በዚህ ስፍራ ላይ ምን ይላል? ብዙ ነገር ትሆናላችሁ፣ ትከራከራላችሁ፣ ትመኛላችሁ፣ ትጣላላችሁ፣ ትዋጋላችሁ፣ ትገዳደላላችሁ ለእናንተ ነገር ግን አትለምኑምና ለእናንተ አይሆንም። የምትለምኑም ከሆነ ደግሞ ምንድነው ያለው? ሞቲቫችሁ ጤናማ አይደለም። ሞቲቫችሁ ጤናማ ስላይደለ እንደውም ምንድነው የሚለው? በምቾቶቻችሁ ትከፍሉ ዘንድ የምትለምኑም ከሆነ በምቾት ትከፍሉ ዘንድ በክፉ ትለምናላችሁና ምን አይሆንም? አትቀበሉ። የሚገርም ነው። እና ያዕቆብ በጣም የሚያስገርም የእግዚአብሔር መንፈስ በያዕቆብ በኩል የሚያስገርም ነገር ነው እንትን አደረገው። እንደገና ይሄንን ሐሳብ ይሄንን ክፍል ሳንዘጋ አንድ ጊዜ መዝሙር ምዕራፍ 2 ከቁጥር 8 ምዕራፍ 2 ከቁጥር 8 እናያለን። መዝሙር ምዕራፍ 2 ከቁጥር 8 ላይ መዝሙር ምዕራፍ 2 ከቁጥር 8 ላይ እንዲህ የሚል ቃል እናገኛለን። ቁጥር 7 እና 8 ላንብብ። ቁጥር 7 እና 8 ትእዛዙን እናገራለሁ። እግዚአብሔር አለኝ አንተ ልጄ ነህ፣ እኔ ዛሬ ወለድኩ። ለምነኝ አሕዛብን ለርስቴ የምድርንም ዳርቻ ለግዛቴ እሰጥሃለሁ። ምን አድርገኝ? ለምነኝ። ከዛ በኋላ ምን ይላል? አሕዛብን ለርስቴ የምድርንም ዳርቻ ለግዛቴ እሰጥሃለሁ። እና ምዕራፍ ያዕቆብ ምዕራፍ 4 እና መዝሙር ምዕራፍ 2 ስታዩ በጣም የሚያስገርም ነው። የምትለምነኝ ከሆነ አሕዛብን የሚለው ምንድነው? የዓለም ኔሽኖችን አገሮችን በሙሉ እሰጥሃለሁ። ሁለተኛ ደግሞ የምድር ዳርቻ በሙሉ ያንተ ይሆናል። የምትለምነኝ ከሆነ ይሄ ይሆናል። ያዕቆብ ደግሞ ምንድነው? የማትለምኑ ከሆነ ምንም አታገኙም። ምንም መዝሙር ደግሞ የምትለምነኝ ከሆነ ሁሉ ያንተ ይሆናል፣ ዓለም በሙሉ ያንተ ይሆናል። እና በጣም የሚገርም ነው። እንዴት አይነት ለመገመት ትንሽ በቃ እንትን የሚያደርግ ነው። ያዕቆብ ስለዚህ ነው
ትመኛላችሁ። ምኞት ብቻውን በቂ አይደለም፣ መጸለይ ነው። በአንዳንድ ጉዳይ ላይ ትከራከራላችሁ። ተከራክራችሁ ምንም ውጤት ላትደርሱ። ኢቨን ትጣላላችሁ፣ ምንም የትም መድረስ አትችሉ። ነገር ግን አትለምኑምና ለእናንተ አይሆንም። አንዳንዴ ደግሞ ትጸልያላችሁ ይላል፣ ግን በክፉ ስለምትለምኑ ለእናንተ አይሆንም ይላል። ጸሎት ማለት ምን ማለት ነው? ዓለምን ሁሉ ለእኛ የሚያደርግ ትልቅ ነገር እንደሆነ እናያለን። ዓለምን በሙሉ ለእኛ የሚያደርግ ትልቅ ነገር እንደሆነ እናያለን። እና አለመጸለይ ደግሞ ማለት ምን ማለት ነው? ማግኘት የሚገባንን መብታችንን እንኳን ማግኘት የሚገባንን ምንንም ነገር ለማግኘት እንዳንችል የሚያደርግ እንደሆነ እናያለን። እንግዲህ ይህንን ስንመለከት ያዕቆብ ምዕራፍ 5 ወዳለው ሐሳብ እንመለሳለን። እና የጸሎት ኃይል የኃይል ጸሎት ውጤት ነው። የጸሎት ኃይል የኃይል ጸሎት ውጤት ነው። በኃይል የምንጸልይ ከሆነ ጸሎት ውጤታማ ይሆናል። የምንጸልይ ከሆነ ደግሞ ለውጤት መጸለይ አለብን። ለውጤት መጸለይ አለብን። ዝም ብለን እንዲሁ አንጸልይም። ለውጤት ነው የምንጸልየው። ለውጤት የምንጸልይ ከሆነ ግን ውጤቱ ምን ይመስላል? እዛ ቦታ ላይ ተመልከቱ። 5 ነገሮችን እንመለከታለን። ይቅርታ አድርጉልኝ። ያንን የምንል ከሆነ ወደ 5 ነገሮች ከመምጣታችን በፊት አንድ አባባል አለ፣ እሷን እንድናይ እፈልጋለሁ። እና የጸሎት ንቅናቄ መጽሐፌን ያነበባችሁ እስቲ አንድ ጊዜ እጃችሁን አሳዩኝ። እሺ፣ በዛ መጽሐፍ ላይ አንድ የተጻፈ ነገር አለ። ስንጸልይ ምን ይላል? ስንጸልይ እግዚአብሔር ይሰራል፣ ካልጸለይን እኛ እንሰራለን። ያ ማለት ምንድነው? if we pray God works, but if we do not pray we work። እና የምንጸልይ ከሆነ እግዚአብሔር ይሰራል፣ የማንጸልይ ከሆነ እኛ እንሰራለን። እና እስቲ አንድ ሰው ቢነግረኝ እግዚአብሔር ሲሰራና እኛ ስንሰራ ልዩነት አለው የለውም? ምን ያህል ልዩነት አለ? እግዚአብሔር ሲሰራና እኛ ስንሰራ ምን አይነት ልዩነት አለ? ማን ነገረኛል? ንገሩኝ። ችግር የለም። እግዚአብሔር ሲሰራ ቨርስ እኛ ስንሰራ ንገሩኝ። እሺ፣ መልስ ብለን እናገኝ እንችላለን። እግዚአብሔር ሲሰራ ይፈጥናል፣ ሁሉ ጊዜ ይፈጥናል። ሊዘገይም ይችላል፣ ላናገኝም እንችላለን። እንደውም እግዚአብሔር ሲሰራ ይዘገያል፣ እኛ ስንሰራ ይፈጥናል። በጉቦ እናፈጥናለን አይደል? አንዳንድ ጊዜ ይሄ በተለይ ይፈጥናል ላልከው ላይ ሁለት ነገር ነው ያለው። እና በእርግጥ ነው ጸሎት የሚዘገየውን ነገር ያፈጥናል። ይሄ እውነት ነው። ምክንያቱም ሉቃስ ላይ ነው አይደል? ምዕራፍ 18 ላይ ቀንና ሌሊት ለሚጮሁ ለምርጦቹ እግዚአብሔር አይፈርድላቸውም ምን ይላቸዋለሁ? ከዛስ ፈጥኖ ይፈርድላቸዋል። ጸሎት የሚዘገየውን ነገር ያፈጥናል። ልክ ነው። ይሄንን በትክክል እናምና። አክቹአሊ ጸሎትን እግዚአብሔር በሶስት መንገድ ነው የሚመልሰው። አንደኛ ቶሎ፣ ሁለተኛ ቆይቶ፣ ሶስተኛ አይሆንም። እና አንደኛ ወዲያው ይመልሳል፣ ሁለተኛ ቆይቶ ይመልሳል፣ ሶስተኛው አይሆንም። መልስ ነው። እንዴት ይሆናል? አንደኛ ወዲያው ይመልሳል፣ እግዚአብሔር የሚፈልገው። ሁለተኛው ይቆያል፣ ለምን ይቆያል? ሶስተኛ አይሆንም፣ ለምን አይሆንም? እግዚአብሔር ሲፈልግ ወዲያው ይመልሳል፣ ግን ለምን ይቆያል? እግዚአብሔር የጸሎታችን መልስ ለምን ይቆያል? ለምን ይቆያል? እሺ
ታንክ ዩ ሶ ማች። ትክክል ነው። እግዚአብሔር ነገርን ሁሉ መቼ በጊዜው በራሱ ጊዜ ለነገር ለእያንዳንዱ ነገር ትክክለኛ ጊዜ አለ። እግዚአብሔር ለምን ይዘገያል? ነገሮች ትክክለኛ ጊዜ ስላላቸው ትክክለኛ ጊዜ ስላላቸው መክብብ 3:11 አይደል? ነገርን ሁሉ እግዚአብሔር በጊዜው ምን አድርጎ ሰራው? ውብ አድርጎ ሰራው። እግዚአብሔር ነገሮች ትክክለኛ የሆነ ውብ የሚሆኑበት ጊዜ አላቸው። ስለዚህ በጊዜው ሁለተኛ እግዚአብሔር አይሆንም ይላል አይሰጥም። ለምን? ምክንያቱም እግዚአብሔር ለኛ በሚሰጠው ነገር ክብርን ይፈልጋል። በሚሆንልን ነገር ክብርን ይፈልጋል። በአምልኳችን ክብርን ይፈልጋል። በስብከታችን ክብርን ይፈልጋል። በልብሳችን እግዚአብሔር ክብሩን ይፈልጋል አይፈልግም? ይፈልግ። ኤቭሪቲንግ ምን መሆን አለበት? ለእግዚአብሔር ክብር ማምጣት አለበት። እግዚአብሔርን እንዳናመልክ የሚያደርግ ከሆነ ከእርሱ መንገድ የሚያስወጣን ከሆነ እግዚአብሔር የማይመለክበት ከሆነ እግዚአብሔር አይሰጠንም። ስለዚህ ነው እግዚአብሔር እንደ ፈቃዱ ያለው። እውነት ውሸት? ኤክስትራ ኦርዲነሪ የሆነ ነገር ማታ ይህንን ጥቅስ ጠቅሰናል። ወደ እኔ ጩህ እኔም እመልስልሃለሁ አንተም የማታውቀውን ነገር ነው ያለው። እግዚአብሔር ከግምታችንና ከምንጠብቀው በላይ ይሰራል። እኛ የምንሰራ እግዚአብሔር የማይሰራ ከሆነ ግን ምንድነው? ውስን ነገር ልንሰራ እንችላለን። ከግምታችንን በላይ እንሰራ። ከግምታችን በታች ይቅርታ፣ ከምንጠብቀው በታች እንሰራለን። እኛ ሊሚትድ ነን። እግዚአብሔር ግን ሊሚትለስ፣ ምንም እግዚአብሔር የሚገድበው ነገር የሌለ አምላክ ስለሆነ ከግምት ውጪ የሆነ ነገር ነው የምንሰራው። ስለዚህ ኤፌሶን ምዕራፍ 3 ከቁጥር 20 ብትጽፉ ጥሩ ነው። ምንድነው የሚለው? በእኛ ላይ እንደሚሰራው ኃይል መጠን ይልና ምን ይላል? ያንን ጥቅስ ማን ነው ባፎ የሚችለው? ወንም ደግሞ የደረሰ ሰው የምንጸልይ ከሆነ ምን እንደሚያደርግ ኤፌሶን ምዕራፍ 3 ከቁጥር 20 አንድ ሰው ከደረሰ ቶሎ ያንብብል። ምንድነው የሚለው? እሺ እንግዲህ በእኛ እንደሚሰራው ኃይል መጠን ተመልከቱ። ምን ከምናደርገው? ከምንለምነው ኢቭን ከዛም አልፎ ኢቭን ከመለመን አልፎ ከምናስበው ሁሉ ይልቅ እጅግ አብልጦ ሊያደርግ ለሚቻለው ክብር ለጌታ ይሁን። ጸሎት ይሄ ነው። የምንለምን ከሆነ ኢቭን ከምንለምነውና ከምናስበው እጅግ አብልጦ ሊያደርግ ለሚቻለው ይሄ ነው ጸሎት ማለት። ፈጽሞ ሊሚትለስ። አንድ ሰው ሲናገር እንደዚህ ብሏል፣ እግዚአብሔር ሲሰራ አፍ ያስይዛል፣ ሰው ሲሰራ አፍንጫ ያስይዛል ብሏል። ምን ማለት ነው? እሺ አፍ ያስይዛል ማለት ምን ማለት ነው? ያስገርማል። እርሱ ብቻ ደግሞ አይደለም፣ እኛ ጸልያን አፋችንን እንይዛለን። ያ ብቻ ደግሞ አይደለም። እኛ የምንጸልይ ከሆነ በእኛ ላይ የሚተቹ፣ በእኛ ላይ የሚያወሩ፣ በእኛ ላይ ክፉንም ምኑንም የሚናገሩ ሰዎች ነገ እግዚአብሔር ለኛ ጸልያን የጸሎታችን ውጤት መልካም ካረጋ በኋላ ወደዱም ጠሉም ምን ይሆናሉ? አፋቸውን ይይዛሉ። አፋቸውን ይይዛሉ። ስለዚህ የጠላቶቻችንንም አፍ እናስይዛለን ማለት ነው። እኛ ተገርመን እነርሱ ደግሞ በቃ ወይኔ በቃ እና ወይኔ የተናገረው ለካ ስህተት ነው፣ ወይኔ ልክ አይደለም ብለው እና እግዚአብሔር ይቅር በለን ብለው አፋቸውን ይይዛል። እሱ ብቻ ደግሞ አይደለም። የሚገርማችሁ ነገር ሰይጣንም አፉን ይይዛል አይደለም? ክብር ለጌታ ይሁን። ዛሬ ብዙ ያስወራ ብዙዎች እንዲያወሩ ያደረገ ሰይጣንም አፉን ይይዛል። ስሙ የተባረከ ይሁን። ስለዚህ መጸለይ በጣም ትልቅ ነገር ነው። እኛ እስቲ ስንጸልይ እግዚአብሔር ይሰራል፣ ካልጸልን እኛ እንሰራለን በለው እስቲ። እሺ ጸልያን እግዚአብሔር ይስራ ወይስ ባለመጸለይ እኛ እንስራ? በደንብ በሉልኝ እንደገና። እስቲ የዛሬን ቤተክርስቲያን እዩ። የዛሬን ቤተክርስቲያን በብዛት እዩ። ጸልያ እግዚአብሔርን እያሰራች ወይስ ጸልያ እግዚአብሔርን እያሰራች
ጸሎትን ዳር አድርጋ ራሷ እየሰራች እውነቱን ነው። እውነቱን አውሩ። እውነቱን እናውራ። የዛሬ ቤተክርስቲያን ህዝብ ጸልዮ እግዚአብሔርን እያሰራ ነው ወይስ ጸሎትን ዳር አድርጎ ራሱ እየሰራ ነው? እሺ እሱን ሌላውን ነገር እንተው። እውነት የዛሬ ቤተክርስቲያን ወይንም ደግሞ የዛሬ ቤተክርስቲያን የዛሬ ትውልድ የዛሬ የቤተክርስቲያን ምእመን እውነት ወደ ጸሎት የሚሮጥ ነው ወይስ ከጸሎት የሚሸሽ? ንገሩኝ። ያስደስታል? ያሳዝናል? ያሳዝናል። ያ ማለት እኛ እንስራ የሚል ነው። እኛ እንስራ። ብዙ የጥፋት ስራ ነው የምንሰራ። እኛ የምንሰራ ከሆነ ብዙ የጥፋት ስራ ነው የምንሰራ። ብዙ አሳዛኝ ስራ ነው የምንሰራ። ብዙ አስነዋሪ ስራ ነው የምንሰራ እና እኛ ብቻ አይደለም የምንሰራው። የማንጸልይ ከሆነ ሌላ ደግሞ የሚሰራ አለ። ማን ይመስላችኋል? ነገሩ በቃ ይገርማችኋል። ሰይጣን እጃችንን ይጠቀማል። ሰይጣን አፋችንን ይጠቀማል። ሰይጣን ሁሉ ነገራችንን እንደምትጠቀም በነፃነቱ ነው የምንቀሳቀሰው። እሺ አሁን ስሙ፣ በደንብ ስሙ፣ በደንብ አስተውሉ። ሰይጣን በነፃነት እንዲሰራ ፈቃድ እየሰጠ ያለው ማን ነው ማለት ነው? እኛ ነን። እንደፈለገ እንድሮጥ፣ እንደፈለገ እንድፋንን፣ የፈለገውን እንዲሰራና እንዲያሰራ እኛ ነን ፈቃድ እየሰጠን ያለው። እስቲ የጸለዩ እግዚአብሔርን ሰዎች እዩ። ምንድን ሰይጣንንና ስራውን አስራው፣ ሰይጣንና ስራውን አስራው። እኔ በጣም ይገርመኛል። ሰይጣን የሚጠቀማቸው ሰዎች ነገራቸውን ገልብጠዋል። እስቲ የሃማን ጉዳይ እንመልከት፣ ማርዶክዮስን ጉዳይ እና አስቴርን በጣም ነው የማደንቃት። መቼም እግዚአብሔር ባርካት። የአስቴር መጽሐፍ እና የአስቴር መጽሐፍ ስለ እግዚአብሔር የሚጠቅስ አይደለም፣ ግን እግዚአብሔር እንዴት እንደሚሰራ የሚያሳይ። አስቴር ምንድነው አለችው? እና ይሄ ነገር በጣም ከባድ ነው እና አይሁድ እንድጠፉ ተብሏል፣ ሁላችን እንድንሞት ተብለናል ሲባል አስቴር ምንድነው አለችው? በጣም ግራ ገባት። ዝም ብትይ መዳን በሌላ በኩል ይሆናል፣ አንቺና የአባትሽ ቤት ትጠፋላችሁ ስል 3 ቀን ከደንጋጥሮቼ ጋር ውሃና እህል ሳንቀምስ እንጾማለን እና እባክህን አንተ ማድረግ ስል በሱሳ ግንብ ያሉ አይሁዶች አስቴርና አገልጋዮቿ በሙሉ 3 ቀን ወደ እግዚአብሔር ጮሁ። እግዚአብሔር ሰማ አልሰማ? የእስራኤል ሕዝብ በሙሉ እንዲጠፋ የተባለው አዋጅ በጠቅላላ በ127 አገሮች የነበረው የተዳረሰው አዋጅ በሙሉ ተገለበጠ። አልተገለበጠም? ምንድነው የገለበጠው? አይገርምም? ይህ ማለት ምን ማለት ነው? ሰይጣን ያቀደውን ፕሮግራሙን ሪቨርስ ያደረገው ጸሎት። እሺ ይሄስ ይሰራል? ዛሬ አይሰራም? ፕሊዝ ቴል ሚ ወገኖቼ፣ ይሰራል አይሰራም? የሰይጣንን ፕሮግራም ያበላሻል። ስለዚህ ሰይጣን እንዲሰራ የፈቀደን እኛ ነን። ሰይጣን እንደፈለገ እንዲሰራ የምትፈቅድ ቤተክርስቲያን ናት። ታንኪዩ። እኔ ይሄንን የጸሎትን ፕሮግራም ስታዘጋጁ እግዚአብሔር ባርካችሁ። በእውነት ማለት ተምረን እንጸልይ ለማለት ከጸሎት ቦታ ደግሞ የማትጠፉ ሰዎች እግዚአብሔር ይባርካችሁ። እኔ በቃ ይሄንን ነው የምለው እና ሰይጣን እንደፈለገ እንዲሰራ ምክንያቱም ቸርች ነው ተጠያቂነት በእግዚአብሔር ፊት። እኔ አላቅም መጽሐፍ ቅዱስ ውስጥ አልተጻፈ የተጻፈውና ላየው መንግስተ ሰማይ ላይ አንድ ቀን መንግስተ ሰማይ ሄደን ከምንጠየቅባቸው ጥያቄዎች አንዱ ባለ መጸለይ ምክንያት የጠፋውን ጥፋት ብሎ እግዚአብሔር የሚያሳየን ይመስለኛል። ቤተክርስቲያን ልንገራችሁ በምትጸልይበት ዘመን በሙሉ ሰክሰስፉል ናት፣ ውጤታማ ናት። ጸሎት ባቆመች ዘመን ግን ወድቃለች። በአሜሪካ ሀገር ላይ በአንድ አመት ብቻ ከ4500 በላይ ቸርች ይዘጋል። ከ4500 ቸርች በላይ ይዘጋል። ጥናት ስጠና በአሜሪካ ሀገር ያሉ ፓስተሮች ምን ያህል ሰዓት ይጸልያሉ ሲባል በአሜሪካ ሀገር ያለው ፓስተር የሚገርማቸው ነገር ከፍተኛው የሚጸልየው በቀን ውስጥ 5 ደቂቃ። ማን ነው አልኩት? ፓስተር ምን ያህል ሰዓት ነው የሚጸልየው? ይሄ እውነት እኮ ነው፣ የተረጋገጠ ነገር።
እና 5,000 ቀርቶ 500,000 እንዳለ ቸርች ቢዘጋ እግዚአብሔር ትክክል ነው ነው ብለው እና ሁሉ ነገር ሞልቶላቸዋል። ቴዎሎጂ አላቸው። ማስተርስ ዲግሪ የጨረሰ ነው። በቃ ፓስተሩ PhD የጨረሰ ነው። ሚኒመም የመጨረሻው የመጀመሪያ ዲግሪ የጨረሰ ነው። ከዛ በላይ ነው። ግን ያሳዝናል። በዚች አይኔ በራሴ በዚች አይኔ ምን አይተሃል ብትሉኝ እና አንድ ቀን ኖርዝ ካሮላይና የሚባል ዴንቨር የሚባል ከተማ ላይ እንዲህ ወደፊት እንደ እየነዳ ያለ ጓደኛዬ በእኔ በኩል ከባስተቀኝ መስጊድ አየሁ እና አሰራሩን ሳይ ግራ ገባኝ። ታፈሰ እዚህ ሀገር መስጊድና ቸርች ቅርጻቸው አንድ ነው። አሰራራቸው አይደለም። ቅርብ ጊዜ ቸርች ነበር፣ ሙስሊሞች ቤተክርስቲያን ገዝተው መስጊድ አድርገዋል። ምን ሆኗል? ቤተክርስቲያን መስጊድ ሆኗል። ይሄ መሃል አሜሪካ ነው ያየሁት። እንደገና ደግሞ ከ6 ወር በኋላ ከባለቤቴ ጋር ወደ ምዕራቡ አሜሪካ ሄድንና ሲያትል የሚባል ከተማ ላይ ቸርች ትመሰክራላችሁ ተብለን እና ይሁት ትመሰክራላችሁ ተብለን ቅዳሜ ማታ ላይ አንድ ሆቴል ይዘውልን አድረን በር ላይ ጋዜጣ አገኘሁ። ምን የሚል ነው? የሚሸጥ ቤተክርስቲያን ይላል። ያንን የሚሸጥ ቤተክርስቲያን ብለው ደነገጥኩና ቁርስ ልንበላ ሄድን ነው እና ጋዜጣውን አንስቼ ቁርሱን እንደው መብላቴ እንትን በስነ ስርዓትም አይደለም ሳነባው እንደዚህ ይላል። የዚህ ቤተክርስቲያን የእናንተ ቤተክርስቲያን የዚህ ቤተክርስቲያን ይሄንን ቤተክርስቲያን ይሆናል እንደው ማዋሸቱራ ያው በጣም ትልቅ ቸርች ነው። አንድ ላይ ከሆነ ትልቅ ነው። ይሄንን የሚያክል ነው። በአንድ ወቅት 3 ፈረቃ ይገባ ነበር። አሁን ግን ሁሉም አልቆ 3 ሰው ብቻ ቀርቷል። 2 አሮጌትና 1 ሰው። ዛሬ ቤተክርስቲያኑ የሚገባ ስለጠፋ እነዚህ ስለቀሩ ሸጣው እነርሱ ለመሞትም ይሁን ሌላ ጋር ለመግባት እየፈለጉ ይሆናል የምትገዙ ሰዎች ተብሎ እንትን ተባለ። 3 ፈረቃ ይሄ ህዝብ ሁሉ አልቆ 3 ሰው። እሺ እንደገና ደግሞ አሁን የዛሬ 2 ዓመት ደግሞ ወደ ምስራቁ ጫፍ ደግሞ መጥቼ አንድ የኢትዮጵያ ቸርች ላይ አገልግዬ እንትን ስል ደግሞ አሳየኝ። አንድ ወጣት ፓስተር ነው። ጋሽዬ የማሳየ ነገር አለኝና ሲያሳየኝ ምንድነው ይሄንን እስቲ ያለኝ ቸርች አይደለምኝ ማለት እስቲ በደንብ ያለኝ ያ ለካ አሜሪካ ሀገር ላይ እንደዚህ ቸርች በር አለ። በሩ ላይ ጫፉ ላይ መስቀል ይተከላል። ለካ መስቀሉ የለም። ምንድነው አለ? አይ ሰሞኑን እኮ ቸርች ሙስሊሞች ገዝተው መስቀሉን ቆርጠው በቃ መስጊድ አድርገዋል። ምን ተሰማችሁ? ይሄ ሁሉ ውጥቀት ከምን የመጣ ነው ብትሉ አትለምኑምና ለእናንተ አይሆንም። ቤተክርስቲያንን አሳልፋ የቤተክርስቲያን መሪዎች የቤተክርስቲያን ምእመን ነው አሳልፈው የሰጠው። ስንጸልይ ማን ነው የሚሰራው? እግዚአብሔር። ጸሎት አቆመው የራሳቸውን ስራ እየሰሩ ስሩ ብሎ እግዚአብሔር ትቶ ነው የሄደው። ከዚህ የተነሳ የአውሮፓ ቸርች በአንድ ወቅት ላይ 96% ክርስቲያን የነበረ ነው። ዛሬ 3%። 96% ክርስቲያን የነበረ ነው የዓለምን ክርስቲያን ዛሬ 3%። የአሜሪካ ቸርች አሁን እያለቀ ነው። እኔ ብዙ ጊዜ በፈረንጆች እንትን ብያለሁ። ይገርማቸዋል። በቃ እኛ የማንጸልይ ነን ይላሉ፣ ግን ለመጸለይ አይፈልጉም። በቃ በጣም ያሳዝናል። እኛ ጸሎት አንጸልይም፣ አሜሪካውያን እኛ አንጸልይም፣ ግን አይጸልዩም። መጸጸት ብቻውን በቂ ነው እንዴ? ተጸጸታችሁ ብቻ ብትተው በቂ ነው እንዴ? እባካችሁ እግዚአብሔር በዘመናችን ሁሉ ናፍቆቴ ነው። እግዚአብሔር በዘመናችሁ ሁሉ ማታ እንደገባን ቃል ከፊቱ አይጣችሁ። በእውነቴ ነው። በቃ እኔ ይሄንን ነው። ከብራችሁ እግዚአብሔር ከፊቱ አይጣችሁ። ሀብታም ሆናችሁ እግዚአብሔር ከፊቱ አይጣችሁ። ዛሬ በእግር ትሄዳላችሁ አይደል? የመጨረሻ ቆንጆ የሚባል መኪና እየነዳችሁ እግዚአብሔር ከፊቱ አይጣችሁ በጌታ በኢየሱስ። እቺ ቸርች ግዙፍ ህንጻ ይኖራል፣ ልዩ ነገር ይኖራል። እግዚአብሔር ይሄንን ህዝብ ከፊቱ አይጣው። በቃ ምርቃቴ ይሄ ነው፣ ናፍቆቴ ይሄ ነው። እግዚአብሔር አክብሯችሁ ዲግሪ ለዲግሪ ጨምራችሁ የተለየ ቤት ሰርታችሁ የተለየ መኪና ገዝታችሁ አሜሪካ ሀገር ሄዳችሁ አውሮፓ ሄዳችሁ አውስትራሊያ ሄዳችሁ የትም ሀገር ሄዳችሁ አረ እግዚአብሔር ከፊቱ አይጣችሁ።
ለምን እንደሆነ ታውቃላችሁ? የመጨረሻ ኪሳራ ነው። ለዚህ ኪሳራ እግዚአብሔር አሳልፎ አይስጣችሁ። ግን ምንድነው ብትሉ ብዙዎች ለመኑ፣ ለብዙዎች እግዚአብሔር ክብር ሰጣቸው፣ ግን እነርሱን አጣቸው። ለመኑት እግዚአብሔር ብር ሰጣቸው፣ እነርሱን ግን አጣቸው። አገር ሰጣቸው፣ እነርሱን ግን አጣቸው። በቃ የለመኑትን ሁሉ ሰጣቸው፣ እግዚአብሔር ግን እነርሱን አጣቸው። እኔ እግዚአብሔር በእውነት ምንም ነገር አይስጠኝ፣ የሰጠኝንም እግዚአብሔር ይውሰደኝ፣ ከፊቱ ግን አይጠኝ። እውነት የፈለጉት እኔ ልንገራችሁ አይደል? ይሄንን ጸጋ ስጦታዬን እግዚአብሔር ውስድ አድርጎ መድረኮችን በሙሉ ከልክሎ እግዚአብሔር ከፊቱ አይጠኝ። ይሄ ነፍቆቴን ነው የምላችሁ። እኔ አሁን አገልጋይ ነኝ አይደል? የአገልግሎቴ በር ክርችም ብሎ በኢየሱስ በጌታ ስም ተዘግቶ እግዚአብሔር ከፊቱ አይጠኝ። አሜን። የኪሳራ አንተን እግዚአብሔር በፊቱ ማጣት፣ የኪሳራ አንቺን እግዚአብሔር በፊቱ ማጣት ነው። ከዚህ ኪሳራና አደጋ እግዚአብሔር ይጠብቃችሁ። አረ ይጠብቃችሁ። አሜን። ይጠብቃችሁ። ከዚህ ኪሳራ ይጠብቃችሁ። ተነሱና ቆሙ እስቲ አንድ ጊዜ። ጌታ ይባርካችሁ። ዛሬ ብዙ አዲሶች ልትመጡ ትችላላችሁ። እቺን ጸሎት እንጸልያለን። ድሪም አላችሁ አይደል? ራእይ አላችሁ አይደል? ህልም አላችሁ አይደል? የምታስቡት ነገር አላችሁ አይደል? ወገኖቼ ዘርጉ እጃችሁን በእግዚአብሔር ፊት። በቃ ምንም ሰጣኝ እኔን አትጠኝ በል። ምንም ሰጣኝ ከፈለክ ከልክለኝ፣ ምንም ሰጣኝ እኔን አትጠኝ። በቃ ምንም ሰጣኝ፣ ክብር ሰጣኝ፣ ወንበር ሰጣኝ። ለብዙዎች እግዚአብሔር ጸጋ ስጦታ ሰጣቸው፣ እነርሱን ግን አጣቸው። እንዴት ያሳዝናል ወገኖቼ! በእውነት ክብር ሰጣቸው፣ መድረክ ሰጣቸው፣ እነርሱን አጣቸው። ወንበር ሰጣቸው፣ ስልጣን ሰጣቸው፣ እነርሱን አጣቸው። ቤት ሰጣቸው፣ እነርሱን አጣቸው። አሜሪካን ስጠን ብሎ ውሰደን ብሎ አሜሪካ ሰጣቸው፣ እነርሱን አጣቸው። ውጭ ሀገር አውጣኝ ብሎ እነርሱን አጣቸው። ብር ሰጣቸው፣ እነርሱን አጣቸው። ኧረ እባካችሁ ጩሁ። ብዙዎች ተበልተዋል። በጌታ በኢየሱስ ስም ተበልተዋል። በጌታ በኢየሱስ ስም እግዚአብሔር አትጠኝ። አሜን። የለመኑትን ሰጣቸው፣ ለነፍሳቸው ክሳትን ላከ። እግዚአብሔር ባርካቸው። አትጠኝ። አሜን። የጸሎት ምርኮ ይመለስ። እግዚአብሔር ባርካችሁ። ጸልዩ። የጸሎት ምርኮ ይመለስ። የአባቶች ጸሎት ምርኮ ይመለስ። የእናቶች የጸሎት ምርኮ ይመለስ። የወጣቱ የጸሎት ምርኮ ይመለስ። የኳየር የጸሎት ምርኮ ይመለስ። የሰባኪ የጸሎት ምርኮ ይመለስ። የፓስተር የጸሎት ምርኮ ይመለስ። የጸሎት ምርኮ የሽማግሌዎች የጸሎት ምርኮ ይመለስ። በጌታ በኢየሱስ ስም ጸሎትን የሚጠላ ትውልድ ተፈጥሯል። እሺ እንመለሳለን።
እሺ ወደ ኋላ እንመለሳለን። እንቆማለን በእግዚአብሔር ፊት። ቆሙ በእግዚአብሔር ፊት። ውድ እግዚአብሔር ሰዎች እኔ ፈርቻለሁ። ዛሬ ጸሎት አቁመን ህንፃ ግንባታ ላይ ነው የገባነው። የአሜሪካንን ምን የመሰሉ ህንፃዎችን የዋጠው እስልምና ነገ የእኛንም እንዳይወርስ ፈርቻለሁ። የእግዚአብሔር ክብር እየሄደ ነው። የእግዚአብሔር ህልውና ቤተ ክርስቲያንን እየለቀቀ ነው። ከዚህ የተነሳ በጩኸት እያደማመቀን ነው። በዝማሬ ጩኸት፣ በስብከት ጩኸት። ይህ አያስፈራም? 5 እና 10 ደቂቃ ለመንበርከክ አቅም የሚያጣ ህዝብ 2 ሰዓት ሲሰብክ 2 ሰዓት ሲዘምር አያስፈራም? እግዚአብሔር ባርካችሁ። ቁሙ ያልኳችሁ አጭር ጸሎት እንጸልይ ነው። እባክን ይሄ ምርኮ ይመለስ። አባቶቻችን ሲጮሁ የነበረው በእግዚአብሔር ፊት ረጅም ሰዓት ይፈስ የነበረው እንባ እባክን ይመለስ። ይሄ እንባ ይመለስ። ይሄ ክብር ይመለስ። ይሄ ትዕግስት ይመለስ። እባክን ጌታ ሆይ በመከራ የተወለደች ቤተ ክርስቲያን ናት። በመከራ የተወለደች ቤተ ክርስቲያን ናት። በስቃይ በጣር የተወለደች ቸርች ናት። እንዲሁ የመጣ አይደለም። ሰይጣን ግን አሁን አሳልፎ ሊሰጥ ነው። ይመለስ። ጥቂት ደቂቃ ብዙ አይደለም የምንጸልየው። እባክን ይመለስ። በቃ ጌታ ሆይ የጸሎት ምርኮ ይመለስ። የጸሎት ምርኮ ይመለስ። ወደ አባቶች ይመለስ። ወደ እናቶች ይመለስ። ወደዚህ ትውልድ ይመለስ። እባክን ጌታ ሆይ መልስልን። እባክን ጌታ ሆይ እባክን መልስልን። ሳናውቅ የሄደው ምርኮ ይመለስልን። እባክን ይመለስ። እባክን ጌታ ሆይ ይመለስ። ቸርች ባዶ ሳይሆን ጸሎት የሚያስጠላ አይሁን። በእግዚአብሔር ፊት መንበርከክ የሚያስጠላ አይሁን። የሚናፍቀን ይሁን። የእግዚአብሔር ፊት የሚናፍቀን ይሁን። ከምንም የሚበልጥልን ይሁን። ጌታ ሆይ እንለምንሃለን። በጌታ በኢየሱስ ክርስቶስ ስም ይህ ምርኮ ይመለስ። ወደ አባቶች ይመለስ። ወደ እናቶች ይመለስ። እግዚአብሔር ወደ አዲሱ ትውልድ ይመለስ። እባክን ይህ ታላቅ ምርኮ ይመለስ። በአንተና በእኛ መካከል የገባው ባዕድ ይውጣ በጌታ በኢየሱስ ስም። እግዚአብሔር ያለ ጊዜ አረጀን፣ ያለ ሰዓት አረጀን፣ ያለ ምክንያት አረጀን። በጌታ በኢየሱስ ክርስቶስ ስም ይህ መንፈሳዊ እርጅና ይልቀቀን በጌታ በኢየሱስ ስም። 2 ሰዓት የምንበረከክ 5 ደቂቃ መንበርከክ አቃተን። 10 ሰዓት 5 ሰዓት ስንበረከክ የነበርን ጥቂት ደቂቃ መንበርከክ አቃተን። ይህ እርጅና ይመለስ በጌታ በኢየሱስ ስም። ይህ እርጅና ቸርችን ይልቀቃት በጌታ በኢየሱስ ስም። ትውልዱን ይልቀቅ በጌታ በኢየሱስ ስም። አባቶችን ይልቀቅ በጌታ በኢየሱስ ስም። የትናንትና ጸሎተኞች ጸሎት ዛሬ ታሪክ ሆኖ ቀራ። ትናንት እንዲህ ጸልይ ነበር፣ ትናንት ወደ እንዲህ ጸልይ ነበር የሚል በጌታ በኢየሱስ ስም ታሪክ መናገር ያብቃ በጌታ በኢየሱስ ስም። ትናንት ነበረ ማለት ያብቃ በጌታ በኢየሱስ ስም። ዛሬ የመሆን አቅም ስጠን ጌታ ሆይ።
ዛሬ የመሆን አቅም ስጠን፣ የመሆን ጉልበት ስጠን በጌታ በኢየሱስ ክርስቶስ ስም። ይቻልሃልና ስምህ የተባረከ ይሁን። ምርኮም መመለስ ባህርይህ ነው ጌታው፣ ስምህ ይባረክ። ዛሬ ይሁንልን ጌታ ሆይ፣ የብዙዎች ቋጠሮ ይፈታ፣ በብዙዎች ላይ የተረጨው አዚም ይልቀቅ፣ የተደረተው ድሩቶ ይልቀቅ በጌታ በኢየሱስ። ሙቭሜንት ይፈጠር ጌታ ሆይ፣ ንቅናቄ ይፈጠር ጌታ ሆይ። የወጣት ንቅናቄ፣ የወጣት የጸሎት ንቅናቄ፣ የአባቶች የጸሎት ንቅናቄ፣ ሃሌሉያ። የፕሮፌሽናሎች የጸሎት ንቅናቄ፣ የነጋዴዎች የጸሎት ንቅናቄ፣ በኢየሱስም በየዘርፉ ንቅናቄ ይፈጠር ይፈጠር። ጌታው ዛሬ የካፌ ቤት ሪቫይቫል ነው ያለው፣ የምግብ ቤት ሪቫይቫል ነው ያለው፣ የዘረኝነት ሪቫይቫል ነው ያለው፣ የጎሰኝነት ሪቫይቫል ነው ያለው። የሁሉ ሪቫይቫል ያብቃ። ወደ ጸሎትና ወደ ፊት ህዝብ ይምጣ ይምጣ ይምጣ። እጅ ያለው ጌታ ፊት አሁን ህዝብን ያግኝ ጌታ ሆይ። አንተ እየፈለከን መሸሽ ያብቃ። አንተ እየፈለከን መሸሽ ያብቃ። አንተ እየፈለከን የኛ መሸሽ ያብቃ። ያዘን ስለምታደርገው መልካም ነገር ስምህ ይባረክ። ክበር ከፍ በል በኢየሱስ ስም።